Aggaroodhaaf weellistoonni hedduu kabajaa fi jaalala qaban barruudhaan qindeessanii sagalee isaaniitiin sirbanii jiru. Aggaaroo burqaa artistootaa akka taate quba qabdu eeyyee magaalaan Aggaaroo artistoota hedduu biyyaaf gumaachitee jirti. Barsiisaa Yirdaa'u jedhamu meeshaalee gataman walitti fiduudhaan sagalee sirboota adda addaa qindeessuun ni beekama. Isaanii wajjin turtii gabaabaa taasisnee jirra. Nu daawwadhaa. እሺ እኔ መምህር ይርዳው ከበደ እባላለሁ። አጋሮ ከተማ ነዋሪ ነኝ። እዚህ ከተማ ብዙ ዓመት አገልግያለሁ። ሙሉ ችሎታዬ በአርትና በመሳሰሉት በሙዚቃ ስራዎች ነው የተካንኩበት። አጋሮ ሃይ ስኩል አርት አስተምሬያለሁ። ከዛም ለዚህ አውራጃ ለዲማ አውራጃ ነው የሚባለው ያኔ እግር ኳስ ተጫዋች ነበር። እስከ ክፍለ ሀገር ድረስ ተመርጫለሁ ማለት ነው ከዚህ በፊት። አሁን ደግሞ ጥሮታ ወጥቼ እነሆ ብዙ ታለንቶችን እንደገና በአዲስ መወለድ አይነት ቋንቋ ተነስቻለሁና ስራዬን ከወዳደቁ ስክሪፕቶች እና ሸምበቆ ዩዝ ኤንድ ስሮ ስክሪፕቶ ነው ይሄን አንስቼ እንደገና ህይወት ዘልቼበታለሁ እና ለምሳሌ ለመጀመሪያ ለማየት ያህል የጌታቸው ለማርያምን የኦሮምኛ ዘፈን አሰማችኋለሁ። አሁን ደግሞ በአማርኛ የሰርግ ዘፈን ከዚህ በፊት የሰራሁትን አሰማችኋለሁ። ማስተላለፍ ፈልገው መልእክት አለኝ። እኔ ኢትዮጵያን አይዶል በእነ ሰርጸና የሺደመላሽ ጊዜ ከፍተኛ አድናቆትና በማትረፍ በዋሽንት ብቻ አይደለም በፖፕ አርትም ትልቅ አድናቆትና አግኝቼ እስከመጨረሻው ድረስ ሄድኩኝ። ከዛ እንደገና ተስፋ ሳልቆርጥ በኢትዮ ታለንት ሾው አሁንም ጅማ መጥቶ ተመዝግቤ እስከመጨረሻው ሄጄ ምን ውስጤን ያለው ስራዬን በክራር እችላለሁ፣ የነ ዋሽንት እችላለሁ፣ አርት አለኝ፣ ስዕል እችላለሁ፣ ቅርጻ ቅርጽ እችላለሁ። ብዙ የጥበብ ሙያዎችን ይዤ አሁን 4-5 ግጥሞችን አዘጋጅቻለሁ። ግን እኔ ማለዘፍናቸው ነው ለዘፈን አዘጋጀሁት። ከዚህ በፊት አጋሮ ሃይ ስኩል ሲሰራ የአስቴር ዘፈን በአስቴር ድምጽ ዘፈን ነበር። የዛን ያህል ሁሉ ታለንት ይዤ ነበር ሲንቀሳቀስ የነበርኩት።